ዛሬ ሀይሚ ራሷን ለተሳዳቢዎች አሳልፋ ሰጥታለች ማለት ነው። በግድ ስደቡኝ ነው መሰለኝ። ሀይሚዬ ዛሬ የሰራሽው ስራ ልክ አይደለም። እኛ በዚህ አይነት አንጠብቅሽም ማለት ነው። እንደዚህ በቃ እኛ የምንጠብቅሽ ሌላ ትልቅ ደረጃ ነው የምንጠብቅሽ። እንደዚህ ወርደሽ እንደዚህ የዛሬው ቪዲዮ ይቅርታ አድርጉልኝና ወርዶብኛል። ሀይሚ ከአንቺ እንደዚህ አይነት ቪዲዮ አንጠብቅም ነበረ ማለት ነው። እንዲሁም ደግሞ ብሩኬ ዛሬ ያስተላልፈው መልእክት አለ። ሌላው ደግሞ እነ ፍፄና እነ ቤካ መጥተዋል። ጠቅለል አድርጌ ሁሉንም ነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? አላችሁ ያለው አልሐምዱሊላህ። ያው ሰብስክራይብ ለምታደርጉኝ፣ ላይክ ለምታደርጉኝ፣ ለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። ጨረቃ ፋሚሊዎች አልተቻላችሁም፣ እጅግ በጣም አድርጌ አመሰግናችኋለሁ ማለት ነው። እና ዛሬ በተለቀቀው ቪዲዮ ሶሲ ለቃለች ማለት ነው። ሶሲ ማን ነው ዳኒን ለመጠየቅ ታሟል፣ በእኔ ምክንያት ተደብድቧል፣ እዚህ ደረጃ ደርሷልና ሄጄ መጠየቅ አለብኝ። አንድ ሳምንት ሆነን ከተኮራረፍን፣ በዛ ላይ ደግሞ ናፍቆናል። ከዚህ በፊት ከአንድ ቀን እና ከሁለት ቀን አንድ ቀን ራሱ ተኮራርፈን አናውቅም። አሁን ግን ናፍቆኛል፣ መሄድ አለብኝ ብላ ሄደች ማለት ነው። ዳኒ ጋር ስትሄድ ሀይሚ ተገኘች እዛ። ሀይሚ ተገኝታ እንግዲህ ቁጭ ብለው ሲያወሩ ነው በር እንትን ብላ ስገባና እውነት ለመናገር እነዚህ ልጆች ምንም አላደረጉም። ሶሲ በጣም አታጋኝ ማለት ነው። በጣም ያዙኝ ልቀቁን ያልሽ እቃ ትወረውሪያለሽ፣ ትማቻለሽ፣ ትሳደቢያለሽ እና የሆነ የተለየ አክት ስታረጊ ነበረ እና ሰው ልጅ እንግዲህ ይተዋወቃሉ እነዚህ ልጆች። ታሟል ስለታመመ ሄዳ ብትጠይቀው ሀይሚ ይሄን ያክል አልጋ ላይ እኮ የደረሽባቸው አስመሰልሹ ማለት ነው። አልጋ ላይ ተኝተው የደረሽባቸው ነው የምትመስዩ ሁኔታሽ ማለት ነው። ግን እነዚህ ልጆች ያው ብቻ በመታወቅ በሌለባቸው መንገድ ተዋውቀዋል። ከተዋወቁ ደግሞ እንግዲህ ሄዳ መጠየቅ ምን ችግር አለው? እየጠየቀችው ነው። ሌላ ምንም አላደረገች። አልተቀመጠ ምንድነው አልተኛች፣ አልተጋደመች፣ ምን አለች ቁጭ ብላ እያወሩን የደረሽው እና ይሄ ነገር ለምን ብቻሽን መጣሽ ከሆነ እሱ ማንም ሰው ይዘሽብኝ እንዳትመጪ ብሎኝ ነው ብላለች። ከብሩኬም ጋር እንዳትማስለን ከብሩኬ ጋር ጸበኛ ናቸው። ቢገናኙ ይደባደባሉ፣ ሰላም አይፈጠርም። ሰዎች ልጅ ከማን ጋር መሄድ ነበረባት? ብቻዋን ዳኒ ቤት መገኘት የለባትም ነው የምትሉት? እኔ ምንም የምትሉት ነገር ሊገባኝ አልቻለም ማለት ነው። ይህን ያክል ስድብ ከሶሲ ጨምሮ ብዙ የቡርኬ ደጋፊዎች እንግዲህ ሀይሚን ስሰድቧት ነበረ። ከፈልጋችሁ ኮመንት አስገባላችኋለሁኝ ማለት ነው። በጣም ስሰድቧት ነበረ። ባትሳደቡ አሪፍ ነው። እኔ ሁለቱን አሁን ተመልካች ለሁለት መከፈል የለበትም። ግማሹ ሀይሚ አድናቂ ነው፣ ግማሹ ደግሞ የቡርኬ አድናቂ ሆኑ። ለሁለት ተከፍለናል። ለሁለት ስንከፈል ግን መሀል ላይ ሌላ የመጣ ጠላት ይበላናል ማለት ነው። ይመቸዋል እኛን ለመከፋፈል ወይም ለማጣላት ስለሚመቸው፣ እነዚህ ሁለት ልጆች ለመለያየት ስለሚመቸው እናንተ ለሁለት ጎራ ባትከፈሉ ከውጭ የመጣውን እንትን አብራችሁ እንትን ማለት ማስወገድ ወይም ደግሞ መከላከል ይሻላል እንጂ ለምሳሌ የእሷ እንትኖች ብሩክን ትሳደባላችሁ፣ የብሩክ ደግሞ ደጋፊዎች ሀይሚን ትሳደባላችሁ። በዚህ ሰዓት በዚህ ክፍተት እነ ዳኒ ደግሞ እንትናቸውን አላማቸውን የመጡበት አላማ ያስፈጽማሉ ማለት ነው። እኛ መሀል ክፍተት ሲገኝ አሁንም ቢሆን ይሄ በመሀላችሁ ላይ ክፍተት ከፍታችሁ ቲክቶክ ሊቭ እየገባችሁ አንዱን እየተሳደባችሁ አንዱን ከፍ አንዱን ዘቅ የምታደርጉ ሰዎች ከስራችሁ የእውነት ደጋፊ አይደላችሁ። በነገራችን ላይ የእውነት ደጋፊ እንደዚህ አይደለም። የእውነት አድናቂ እንደዚህ አይደለም። ይሄ ለሚዲያው ለሆይ ሆይታ ይሆናል እያደነቃችሁ ያላችሁት እንጂ እቺ ልጅ አሁን ላይ ሀይሚ እያደረገችው ያለችው ነገር እኔም ያልተመቸኝ ምክንያት ደግሞ አንደኛ ፕራንክ ነው ሲላት፣ እሺ በቃ ፕራንክ ከሆነ ብላ ነገሩን ወደ ሰላም ማምጣት ነበረባት። ይበልጥ እንዲባባስ ነገሩ እንዲሰፋ እያደረገችው ነው ያለችው ማለት ነው። ሁለተኛ ደግሞ ከብሩክ ጋር ያለው በቃ እነሱ አንድ ቢሆኑ ማንም ሰው ከውጭ መጥቶ እነሱን ለመለያየት በእነሱ መሀል ክፍተት ለመፍጠር እንትን አይልም ነበር፣ እድል አያገኝም ነበረ ማለት ነው እሷ እንትን ባትል። ስለዚህ ሀይሚ እያደረገች ያለችው ነገር ልክ አይደለም፣ አላስደሰተኝም። ያ ማለት ግን እኔ አላስደሰተኝም ማለት ግን እሷን እሳደባለሁ እሷን ዝቅ አረጋለሁ ማለት አይደለም። ነገ ዞሮ ነገ እነዚህ ልጆች ይታረቃሉ። እነ ፍፄ ብቻ ወንድሞቹም አሉ። በተዘዋዋሪም ሆነ በቀጥታ እነዚህ ልጆች መታረቃቸው አይቀርም። በዚህ ሰዓት እኛን መሀል ላይ የምንቀረው እኛ መሀል ላይ እንቀራለን። ስለዚህ መሀል ላይ እንዳንቀር እነሱ ነገ ዞረው አንድ ለሚሆኑት ልጆች እናንተ ለምን መጥፎ ጥሩ ትናገራላችሁ? ለምን ሰውን ታስቀይማላችሁ? የምንጽፈው ነገር ሁላ እኮ ይመዘገባል። አታውቁም? ይሄንን የምንጽፈው የምንናገረው
ሁሉ ነገራችን ይመዘገባል። ነገ የምንመነዳበት ነገር ነው እና ለሰዎች እንደዚህ መጥፎ መመኘት ካፋችን መጥፎ ቃላት መውጣት ተገቢ አይደለም ማለት ነው። ተገቢ አይደለም። ምንም እንኳን ልጆቹ ጥፋት ላይ እንኳን ቢሆኑ ከቻለ መምከር፣ በቃ ከዚህ ስራችሁ ተመለሱ ማለት። ካልቻለን ደግሞ ስሜታዊ የምንሆን ከሆነ ደግሞ የእነሱን ቪዲዮ አለማየት እየተቻለ ለምን መጥፎ ንግግር ካፋችን ይወጣል? ለምን እንሳደባለን? ለምን ወንጀል እናተፋለን? እና ያው ሶሲም እየተወረገረገች ነበረ። ዳኒም በጥፊ ብለዋለች። ትበለው እሱ ስራው ነው እያስመጣው ማለት ነው። በጥፊ እያለችው በጣም ሀይሚንም እየተናገረች ነበረ። ያው ሀይሚ እዛ መገኘት አልነበረባትም ብላ ነው። ለብቻሽ ለምን መጣሽ? ተደብቀሽ በርዘተሽ ምን ታረጊያለሽ? እያለች ነው። እና እነዚህ ልጆች ምንም ያደረጉት ነገር የለም። ስላመመው ሄደች ጠየቀችው። ይህን አክል እንቧ ከረዩ የሚያስነሳ ነገር አይደለም ማለት ነው። ሶሲ ተረጋጊ። በእናንተ መሀል ያለው ችግር ለመፍታት ተነጋግራችሁ ለመፍታት ሞክሩ ማለት ነው። እና ከነ ሀይሚና ከነ ብሩክ ህይወትም ውጡላቸው ባካችሁ። እናንተ ከመጣችሁ ጀምሮ እነዚህ ልጆች ሰላም አላገኙም፣ እየተበጠበጡ ነው ያሉት ማለት ነው። እና ያው ፍፄና ማን ነው መጥተዋል። ዛሬም ትላንትና ቪዲዮ ሰርተው ነበረ። ዛሬም መጥተዋል። ለምን እኔ የገረመኝ ነገር ለምን እናንተ ብሩኬን ታቁታላችሁ፣ ቁጥሩን ታቁታላችሁ፣ ያለው የት እንደሚኖር ታውቃላችሁ። ለምን ሄዳችሁ በአካል ችግሮችን እንዲፈቱ ለምን አትነግሩትም? ለምን አታረጋጉም? እናንተም እንደኛ ቪዲዮ ሰርታችሁ መልእክት የምታስተላልፉት። እኛ እሺ ሩቅ ነው ያለ ነው፣ ቁጥሩንም አናቅም። እሱን ብሩኬን የምናገኝበት መንገድ የለም። ለዛ ነው ቪዲዮ የምንሰራው። እናንተ አጠገቡ አይደል ያላችሁት? አጠገቡ እኮ ነው ያላችሁት። ቤቱ መሄድ ትችላላችሁ። ስልክ ደውላችሁለት እንኳን ባያነሳ እናንተ አጠገቡ ሄዳችሁ ቤቱ ሄዳችሁ ማስተካከል ትችላላችሁ። የምር ማስተካከል ፍላጎት ካላችሁ ማለት ነው። እንደ ማንኛውም ሰው እንደ ሩቅ ጓደኛ እንደ ባዳ ቪዲዮ መስራት አይጠበቅባችሁም ማለት ነው።